እየቀለልሽ ነው። ክርስቶስን ቀምሶኝ እንደዚህ ተውኳት የሚል ወንድ ይምጣ። እኔ ጌታን የምትፈልገውን ብር ሰጠዋለሁ። ቀምሶኝ ማለት ነው። ሳይቀምሰኝ አይደለም። ሳይቀምሰኝ ያው እንግዲህ ተወኝ ካለ አላውቅም፣ ግን ቀምሶኝ እኔ ነኝ የተውኳት የሚል ካለ እኔ እውነት የፈለገውን እንትን እላለሁ እሰጣለሁ። አንቺ ነሽ የምታባራ። አጋጣሚ አዎ፣ ብዙ ወንዶች አልቀመስኩም። ያው ከፈረንጁ በኋላ ስንት ወንድ ቀመሽ? ከፈረንጁ በኋላ ሁለት አንድ ኦሮሞ አንድ ልጅ የወለድኩለት እሱ እንኳን ጀግና ነበረ። ግን ያው ጀግና ነበር እሱ እንኳን አይታማም። እሱ ትንሽ እንትን ብሎም አልበገር ባይ ነው። ኦሮሞ ምን ይሽር ነው ጥሩ ነው አልነበር የሚባል ኖ ዝም ብሎ እኮ ማተለቅ እኮ አይደለም እኮ እንትና አተኳኩሱ ነው አይችልበትም። ዝም ብሎ ነው የሚያፈነዱ። አነጣጦ ኦሮሞ ዝም ብሎ በልጅጉን ዝም ብሎ የሚተኩሰው ነው። አላልኩም አንተ አላልኩም። አቤት ሰው ራሱ ታብ እንደሱ አይደለም ያልኩት እኔ። ይችላል አደራረጉ ማለት እኮ አተኳኮሱ ማለት ነው። ምን ይችላል ቆይ አይደለም። አሁን ለምሳሌ አንዳንድ ሰዎች ትልቅ ዕቃ ይኖራቸውና ገብቶ ልብህን ጠቅ ሲያደርግ ያስጠላል፣ ምቾት አይሰጥም። ገባ? ልብሽን ማለት ልብ ድረስ ጥሩ አይደለም። እኔ አልወድም። ትልቅ በጣም ትልቅ እኔ አልወድም። እኔ የምወደው መካከለኛ ነው። ግን የልጅ አባት የነበረው ምርጥ ነበረ። ግን ያው አጋጣሚዎች ሳትግባባ ትቀርና እኔ ነኝ ጥዬው የመጣሁት ወደ የተመለስኩት ማለት ነው፣ ወደ ፈረንሳይ ልጄን ይዤ ምናምን እኔ ነኝ ጥዬው እንትን ያልኩት። አሁንም ግን ወጣዬ እንትን እንመለስ እያለ ነውና ወንዶን የምልሽ እንጂ ሁለት ወንዶች ብቻ ቀምሰሽ ነው አሁን መጣው የተባለ አባረሪያቸዋለሁ የምትይ? ሁለት እኮ ትንሽ አይ ኖ በቂ ነው። በህይወቴ 4 ወንድ ነው የቀመስኩት። አንደኛ ድንግልናዬን የሰጠሁት ለሽማግሌ ነው። ባይዘው ድንግልናዬን የሰጠሁት በ21 ዓመት ለሽማግሌ ለባለ ሀብት ኢትዮጵያ እያለው ነው የሰጠሁት። ድንግልናዬን ሸጨው ነው በለው በቃ ባለ ሀብት ነው እና ሽማግሌ ነው ሸጥሽው። ቨርጂኒቲ ጀት አይ በባህራጅ ጀትሽው ባህራጅ በቃ እንደዛ በለው። እልህ ይዞኝ ነው ባይዘው። ስንት ዓመት ነበር በድንግልናው ነው የገዛው? አረ ብዙ ነበረ፣ ግን ምን ያደርጋል አልበረከተም። እሱስ ጥሩ ሰው ነበረ። አሁን እዚህ ጋር ሳወራ ገባ